ለ3 ሜትር ቦታ ደግሞ 9 ሜትር ጨርቅ ነው የተጠቀምነው። ዛት ለሚያዙ ለተለያዩ ለድርጅቶች ለየት ያለ ዲስካውንት እናዘጋጃለን። ሰላም የተወዳችሁ የተከበራችሁ የሁሉ ገበያ ቢዝነስ ቻናል ቤተሰቦቻችን እንደምን ቆይታችኋል? እንግዲህ የቤታችንን ውበት ለመጨመር እንዲሁም ደግሞ ግርማ ሞገስ ለመስጠት መሰረታዊ ከሚባሉ ነገሮች መካከል አንዱ መጋረጃ ነው። ዛሬ እንግዲህ በመዲናችን አዲስ አበባ ያለው የመጋረጃ ዋጋ እንዲሁም ደግሞ ጥራታቸው ምን ይመስላል የሚለውን ለመቃኘት ሳሊተ ምህረት ወይም ደግሞ ጉርድ ሾላ አካባቢ የሚገኘው ተፈሰሪ ገበያ ማዕከል ተገኝተናል። ኤርማት መጋረጃ ጋር ነን። አብራችሁን ቆዩ። ቻናላችንን ሰብስክራይብ አድርጉ። ሰላም እንዴት ናችሁ? እንዴት ነሽ? ቤታችሁ በጣም ያምራል። ብዙ አይነት መጋረጃዎች ይታዩኛል። እንግዲህ ስለነሱ በኋላ ትነግሪናለሽ። ስምሽን አስተዋውቂና ጀምሪ። እሺ፣ ስሜ ፀሐይ ይባላል። የኤርማት መጋረጃ ቤት ሴልስ ማን ነኝ። እንኳን ደህና መጣሽ። እናመሰግናለን። ብዙ አማራጮች አሉ። በደንብ አሳይሻለሁ በኋላ ዞር ዞር አድርጌ። እሺ፣ እንግዲህ ብዙ አይነት መጋረጃዎች ይታዩኛል። እኔም እዚህ ጋር ምን አይነት መጋረጃዎች ናቸው ያሉት፣ ዋጋቸውስ ምን ይመስላል የሚለውን እስኪ አይነታቸው ጀምረሽ ያሉት መጋረጃዎች ታሳይኛለሽ። እሺ፣ ላሳይሽ። እሺ፣ እነዚህ የሚያማምሩ መጋረጃዎች አሉ። እንግዲህ የምናስመጣቸው ከቱርክ ነው። እነዚህ የቱርክ ጨርቆች ናቸው። ደበሮቹ ተደራቢዎች የቱርክ ጨርቆች ናቸው። የተለያዩ የከለር አማራጭ አላቸው። ሌሎችም ከለሮች አሉ፣ እናያቸዋለን እነሱ። እነዚህ የቱርክ ጨርቅ ነው የሚባሉት። በሜትር ስንት ናቸው የሚሸጠው? በሜትር እነዚህኞቹ 1006 ናቸው። ደበሮቹ ደግሞ 1003 ናቸው። ሲመጡ ደግሞ ታላቅ ዲስካውንት እናደርጋለን ማለት ነው። ኦኬ፣ አሁን እንደዚህ ይሄ ስንት ሜትር ይሆናል ማለት ነው? እነዚህ 5 ሜትር ናቸው። ለ2 ሜትር ቦታ 5 ሜትር ጨርቅ ማለት ነው። እነዚህ የምንጠቀማቸው ሌሎችም ዲዛይኖች ይኖራሉ። የሰፌድ ከስተመሮች በሚፈልጓቸው አይነት ዲዛይን ሲመጡ ኦርደር አድርገው ማዘዝ ይችላሉ ማለት ነው። ለ1 ሜትር ስንት ማለት ነው? ይሄን የምትጠቀሙት ለ2 ሜትር ስንት ነው? ለ2 ሜትር 5 ሜትር ጨርቅ ማለት ነው። በዚህ ስፌት ሲሆን ማለት ነው። በስታምፕና በዚህኛው ስፌት የሚሰፉ አሉ። ከስተመር በሚፈልጋቸው አይነት በሚፈልጉት አማራጭ መተው ማዘዝ ኦርደር ማድረግ ይችላሉ። ቦታቸውን እነሱ ለክተው ይመጣሉ ወይስ እናንተ ሄዳችሁንም ቦታቸውንም ስፋቱንም ለክተው ይመጣሉ? በሚፈልጉት አማራጭ አድርገን እንሰራላቸዋለን ማለት ነው። እነዚህ አሁን 5 ሜትር በ280 ናቸው። ስታንዳርዱ የሁሉ 280 ናቸው እኛ ጋር ያሉት። ቁመቱ 280 ናቸው። ከዛ በላይ ከሆነ ደግሞ እንደዚህ ፓተርን የሆኑ ጨርቆች ከሆኑ ዞሮ መሰራት ይችላሉ ማለት ነው። ሳይቀጠሉ እንደነዚህ አይነት ጨርቆች ከሆኑ ሌላ ከለር ስላላቸው ዞሮ መሰራት ስለማይችሉ እነዚህ ተቀጥለው ነው የሚሰሩት ማለት ነው። ኦኬ፣ በእነዚህኞቹ ግን ዞሮ እስከ 5 ሜትርም ከዛ በላይም ቁመታቸው መሰራት ይችላል ማለት ነው። ብዙ አማራጮች ናቸው ያሉት። እነዚህም የቱርክ ጨርቆች ናቸው። በተለያየ ከለር አማራጮች ያላቸው። ስታንዳርዳቸውም እንደዛው ነው ቁመታቸው። እነዚህም ሌላ ከለሮች ይኖራቸዋል ገበሮቹም ማለት ነው። ኦኬ፣ ሲሰራ ግዴታ አብሮ ነው የሚሰራው ወይስ ለየብቻ ማሰራት ይችላል? ከስተመር እንደሚፈልገው አይነት ማሰራት ይችላሉ። የነዚህም ማች ክሬም በእነዚህም ስለሚኖሩ እንደሚፈልጉት አይነት ከለር የሚፈልጉትን ከለር አማራጭ አድርገው ማሰራት ይችላሉ። ሲመጡ ለየብቻም ግን ማሰራት ይችላል። ለምሳሌ ይሄኛውን ብቻ ማሰራት የፈለገ ኦር ደግሞ ከላይ ያለውን ብቻ ማሰራት የፈለገም በዛ መልኩ ማዘዝ ይችላል አይደል? ወፍራሙን ብቻውን ማሰራት ይችላሉ። ግን ስሶቹ ከቱርክ ስለሆነ የምናስመጣቸው እኛ አብረው ስለሆነ የሚመጡት ብቻውን ስሶቹ ብቻቸውን አይወጡም፣ ከነተደራቢ ነው የሚወጡት። እሺ፣ ይሄኛውም አለ። ሌላ አማራጭ ከለሮችም አላቸው። እነዚህም ያማምራሉ። እነዚህም የቱርክ ጨርቆች ናቸው። ዋጋቸውም ተመሳሳይ ነው። ኦልሬዲ እኛ በነጭ ስለሰራ ነው እንጂ ገበሩን ሌላ ብዙ አማራጭ ገበሮች አላቸው። ከዚህ ጋር የሚመሳሰሉ ገበሮች አላቸው ማለት ነው። ዋጋቸውም ተመሳሳይ ነው። በሜትር 1006 ማለት ነው። በሜትር 1006 ነው። ዲስካውንት እናደርጋለን ሲመጡ። እሺ፣ እነዚህኞቹን ደግሞ ስናይ ዋጋቸውም ቀነስ ይላል። ቬልቬት የሚባሉት ጨርቆች ናቸው እነዚህ። የተለያዩ የከለር አማራጮች አላቸው። ዋጋቸው 1100 ብር ነው የነዚህ ዋጋ። ቁመታቸውም ሳይዛቸውም ተመሳሳይ ነው። እነዚህኞቹ ገበሮቹ ሁሉም የቱርክ ስለሆኑ 1003 ናቸው ገበሮቹ። የሚቀንስም ገበር አለን እስከ 1000 እስከ 800 ብር ድረስ አለን። ዲስፕሌይ ላይ ስላላወጣናቸው ነው። እነዚህ ናቸው ያሉት ማለት ነው። እንግዲህ ቬልቬቱ ደስ ይላል። ቴክስቸሩ እንትን ነው ኮተን ነገር ይመስላል። በጣም የሚያምሩ ጨርቆች ናቸው። ተፈላጊዎችም ናቸው እነዚህ ማለት ነው።
የተለያየ ከለሮች አላቸው። እሺ እዚህ ጋር የምናያቸው ሳምፕሎች ደግሞ እነዚህ ስፋቱ 3 ሜትር ነው። ለ3 ሜትር ቦታ ደግሞ 9 ሜትር ጨርቅ ነው የተጠቀምነው። ገበሩንም ይሄኛውንም ማለት ነው። ኖርማሊ ገበሩ በደንብ ሸብሸብ እንዲል 1 ሜትር ወይ 2 ሜትር መጨመር ይቻላል። ሞር ሲሸበሸብ ስለሚያምር ይሄኛው 9 ሜትር ከተጠቀምን ይሄኛውን 9 ሜትር ኖርማሊ 10 ሜትር 11 ሜትር ቢደረግ እንደዚህ ሲሸበሸብ በጣም ስለሚያምር በጣም ያምራል። አዎ ተጨምሮ መሰራት ይችላል። እነዚህ ቤልቤት የሚባሉት ጨርቆች ናቸው። እነዚህ ደግሞ የቱርክ ጨርቅ ያልናቸው ናቸው። እዛ ጋር ባየነው ሌላኛው ከለር ነው ይሄኛው። በጣም የሚያማምሩ ጨርቆች ናቸው። አዎ በጣም ያምራል። እንደገና እንትኑም ደስ ይላል ሲነካ ያለው አዎ ደስ ይላሉ። ለተለያየ ለሶፋም ለሶፋ ልብስ ለሶፋ ትራሶች ምናምን ለወንበሮች ምናምን እነዚህ ጨርቆች መጠቀም ይችላሉ። የሚያማምሩ ጨርቆችም ስለሆኑ በማች ማሰራት የሚፈልጉ ካሉ እኛ ጋር በብዛት ስለሚኖሩ መምጣት ይችላሉ ማለት ነው። ኦኬ ስለዚህ ለመጋረጃ ብቻ አይደለም የሚያገለግለው ማለት ነው። ለሶፋም ይሆናሉ። ለሶፋም የሚሆኑ ጨርቆች ስላሉ በብዛት ስለምናመጣ ችግር የለውም። አማራጮችም የተለያዩ ከለር አማራጮችም ስላላቸው መምጣትና ማዘዝ ይችላሉ ማለት ነው። በሜትር ስንት ነበር ያልሽ? በሜትር እነዚህ 1 ናቸው። እነዚህ የቱርክ ስለሆኑ እነዚህ 3 ናቸው። ለተለያዩ ለቤተ እምነቶች፣ ለድርጅቶች፣ ለተለያዩ ለመኖሪያ ቤት ብቻ ሳይሆን ለድርጅቶችም በጨረታም በተለያዩ እንትኖች በትዕዛዝ እንሰራለን። ድርጅትም ስለሆነ የኛ ለየት ያለ ዲስካውንት ስላለ መታችሁ ብታዙ ተጠቃሚ ትሆናላችሁ። መልካም እሺ። ጌታችን ደስተኛ እንደሆንሽ አልጠራጠርም። እነዚህኞቹም የቱርክ ጨርቆች ናቸው። ኖርማሊ ከመጋረጃም ውጪ ለሶፋነት በጣም አሪፍ ጨርቆች ናቸው። በጣም ወፍራም ስለሆኑ ብርሃንም አያሳልፉም። የተለያየ ከለር አላቸው። እነዚህም አማራጭ በተለይ ለሶፋ በጣም አሪፍ ጨርቆች ናቸው። ተፈላጊዎች ናቸው እነዚህ። በተለያየ አማራጭ አላቸው። እነዚህም ከለሮች በጣም ነው የሚያምሩት። እንደምታያቸው ወፍራም ናቸው በጣም ማለት ነው። በጣም ወፍራም ከለር አላቸው። የተለያየ ከለር ዋጋቸውም እንደዛው ነው። 6 ናቸው እነዚህ። እሺ ያሉት መጋረጃዎች አሳይተሽኛል። በጣም የሚያማምሩ ቆንጆ መጋረጃዎች ናቸው ያላችሁና ምናልባት የተለየ ፓኬጅ ኦር ዲስካውንት አላችሁ ደንበኛ እዚህ በሚመጣበት ሰዓት? አዎ የተለያየ የምናዘጋጃቸው ፓኬጆች አሉ። በብዛት ለሚያዙ ለተለያዩ ለድርጅቶች ለየት ያለ ዲስካውንት እናዘጋጃለን። ኦኬ ካሁን ከምትነግሪኝ ዋጋዎች ላይ የተለየ ቅናሽ ይኖራል? የተለየ ቅናሽ ይኖራል። እሺ በመጨረሻም ሱቃችሁን ማግኘት ለሚፈልጉ ወይም ደግሞ በስልክ ቁጥር የሚያገኙባቸውን አድራሻዎች ብትነግሪኝ? እሺ አድራሻችን ሳሊተ ምህረት ተፈዘር የገበያ አዳራሽ የሱቅ ቁጥራችን 83 84 እና 85 ላይ እንገኛለን። ኤርማት መጋረጃ ቤት ማለት ነው። ስልክ ቁጥራችንን ከስር እናስቀምጥላቸዋለን። በዛ ደውለው እኛን ማናገር ይችላሉ ማለት ነው። እኛን ማግኘት ይችላሉ። የሚፈልጉትን መረጃ እዛው ሆነው ማስጨረስና መጠየቅ ይችላሉ ማለት ነው። በጣም እናመሰግናለን ለነበረን ቆይታ። መልካም ጊዜ ይሁንልሽ። በጣም አመሰግናለሁ ስለመጣችሁ። በጣም አመሰግናለሁ። መልካም ቀን ይሁንላችሁ።